የኔ እምነት የመንግስታችን ራዕይ ብቻ ሳይሆን ኢትዮጵያ ካለ ጥርጥር ትበለጽጋለች። ይህም መጠራጠር ሁለት ጊዜ ማሰብ አያስፈልግም። ትበለጽጋለች። አየነው እኮ እንደሚቻል ባለፉት ዓመታት አየነው። ትላልቅ ሪፎርሞች ጀምረን እንዴት ማሳካት እንደሚቻል፣ ትላልቅ ከተሞች አፍርሰን እንዴት መገንባት እንደሚቻል፣ ግብርናችንን አፕሳይድ ዳውን እንዴት መቀየር እንደሚቻል አይተነዋል። ኢትዮጵያ ትበለጽጋለች። በጣም ጉጉት ያላቸው የመፍጠር አቅም ያላቸው ፍላጎት ያላቸው ትውልድ ደግሞ ተነስቷል። ወጣቱ በጣም ብሪሊያንት ነው። ብዙ የሚያስብ ብዙ የሚፈልግ ነው። በእርግጥ ያልተገራ የበዛ አምቢሽየስ ሊሆን ይችላል። ያን እየገሩ ከሄዱ መፍጠር የሚችል ወጣት ያለበት ሀገር ነው። ኢትዮጵያ ጥንታዊነቷ፣ ታሪክ ጠገብ መሆኗ፣ ነፃ መሆኗ፣ ተዝቆ የማያልቅ የተፈጥሮ ሀብት ያላት መሆኗ እስከዛ የተዳፈነ ቢሆንም አሁን ሪቪል መውጣት፣ መታየት፣ መገለጥ ጀምሯል። በሁሉም መስክ በቱሪዝሙ፣ በቴክኖሎጂው፣ በኢንዱስትሪው፣ በግብርናው፣ በማይኒንጉ በምንሰራቸው ስራዎች የኢትዮጵያ አቅም በከፍተኛ ደረጃ እያበበ እየወጣ ይሄዳል።